ከ2019 ወዲህ በተወዳጁ የእንግሊዝ ፕሪሚየር ሊግ በተለምዶ ቢግ ሲክስ የሚባሉ ክለቦች ዋንጫ ያነሱትን ብናይ የሲቲን ያክል ዋንጫ ያነሳ የለም። 9 ያለው ሊቨርፑል 6 ዋንጫ፣ ቼልሲ 4 ዋንጫ፣ ማንቸስተር ዩናይትድ 2 ዋንጫ፣ ቶትንሃም 1፣ አርሰናል 1 ዋንጫን ማሳካት ችሏል። በእነኚህ 7 ዓመት ገደማ ማለት ነው። በ7 ዓመት ውስጥ ያ ማለት ጋርዲዮላ ምን ያህል ከእንግሊዝ ክለቦች ሲቲን እንዳገነኑት ማሳያ ነው። በርካታ ዋንጫዎችን ቡድኑ እንዲያገኝ በማስቻል ደረጃ ማለት ነው። እዚህ ዋንጫ ውስጥ ውድ ቤተሰቦቻችን 4 የፕሪሚየር ሊግ ዋንጫ፣ የአውሮፓ ሻምፒዮንስ ሊግ፣ ኤፍኤ ካፕን ጨምሯል። ትልቅ የምንላቸው ሌሎችም ያሉ የሊቨርፑል ዋንጫን ብናይ 2 ፕሪሚየር ሊግ እንደዚሁም በኤፍኤ ካፕ ጨምሮ ዋንጫዎችን መሳካት ችለዋል። ከቼልሲ ጋር በተያዘ ደግሞ የአውሮፓ ሻምፒዮንስ ሊግን፣ የክለቦች ዓለም ዋንጫን፣ ኤፍኤ ካፕን፣ ትልልቅ ዋንጫዎችን በዩናይትድ በኩል ኤፍኤ ካፕና ሊግ ካፕ፣ በቶትናም በኩል የዩሮፕ ሊግ፣ በአርሰናል በኩል የተገኘችው አንድ ዋንጫ ኤፍኤ ካፕ ነበረች። የፔፕ ጋርዲዮላ ቆይታ በሲቲ ቤት በጣም ጥሩ የሚባል እንደነበረም እንዲሁ ማሳያ ተደርጎ ሊወሰድ ይችላል። ሲቲዎች አሁን በራስ መተማመናቸው እጅጉን ከፍ ያለበት ሰዓት እንደሆነ ይታወቃል። የነጥብ ልዩነቱ 4 ነው። ቢያንስ በዚህ ሳምንት የፕሪሚየር ሊግ ጨዋታ ስለሌለ 4 ሆኖ ይቀጥላል እስከ ቀጣይ ሳምንት ድረስ አርሰናል እየመራ ማለት ነው ፕሪሚየር ሊጉን። 2023 የውድድር ዓመት በየካቲት ወር አካባቢ ልክ በተመሳይ ወር ላይ ማለት ነው አርሰናል የሊጉ መሪ በነበረበት ሰዓት ላይ ማለት ነው በወቅቱ በ54 ነጥቦች አካባቢ ፕሪሚየር ሊጉን ይመራ ነበር። ሲቲ በ3 ነጥብ ዝቅ ብሎ ሁለተኛ ነበረ። ያኔም በፌብራሪ ወር ኤምሬትስ ላይ የነበረ ጨዋታ ነው 1-1 ተጠናቀቀ። ብሬንትፎርድ ከአርሰናል ታሪክ ራሱን ሊደግም ይመስላል። ብሬንትፎርድ ከአርሰናል አሁንም በፌብራሪ ወር ላይ ያደረጉት ጨዋታ ያውም በፌብራሪ ያኔ ፌብራሪ 11 ነው፣ አሁን ፌብራሪ 12 1-1 ተጠናቋል። የነጥብ ልዩነቱ የተወሰነ ጋፕ ልዩነት አለው። ያኔ 3 ነበር፣ አሁን 4 ነው። እናም ሲቲ በዚህ ሁሉ የራስ መተማመን ውስጥ አንዳንድ ግጥምጥሞሾች ራሱ ለሲቲ እያደሉ ይመስላሉ። በ4 ነጥብ ልዩነት መምራት ዘና አያደርገኝም እያሉ ነው ፔፕ ጋርዲዮላ። ምናልባት እሳቸው ጭንቅላት ጨዋታ የቃላት ጦርነቱን ካሁኑ የጀመሩት ይመስላል። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ፕሪሚየር ሊጉ በ4 ነጥብ ልዩነት መምራት ዘና አያደርግም ብለዋል። ከአርሰናል ጋር ስላላቸው የ4 ነጥብ ልዩነት ሲጠየቁ ነው እቺን ምላሽ የሰጡት። ከኛ ይልቅ በአርሰናል ቦታ በሆነ እመርጣለሁ ያሉት ፔፕ ጋርዲዮላ ነገር ግን 12 ጨዋታ እየቀሩ ሊጉን በ4 ነጥብ ልዩነት መምራት ፈጽሞ ዘና አያደርገኝም፣ በ4 ነጥብ ዝቅ ማለት ትንሽ ዘና አያደርገኝም፣ ይልቁንስ የቀሩትን ጨዋታ ማሸነፍ ወሳኙ ነገር ነው ብለዋል እሳቸው። ፕሪሚየር ሊግ ውስጥ ከህዳር እስከ የካቲት ያሉ ወራት በጣም ከባድ ናቸው። መጋቢት ላይ ሰማዩ ይጠራል። ያን ሰዓት ዋናው ነገር ስንት ተጫዋቾች ለጨዋታ ዝግጁ ናቸው የሚለው ጉዳይ ነው ሲሉ አርሰናል ቤት ያለው ጉዳት ደግሞ እዚህ ጋር ድቅን ይላል። አርሰናል አሰልጣኝ ሚኬል አርቴታና ለደጋፊው እሳቸው ምችን ነገር ሳይናገሩ አላለፉም። ያኔ መጋቢት ላይ ሰማዩ ሲጠራ ለጨዋታ ስንት ተጫዋቾች ዝግጁ ናቸው የሚለው ዋንጫውን ይወስነዋል ብለዋል። 4 ነጥብ ግን ብዙ ያዝናናም እያሉ ይገኛሉ። ምናልባት ለሲቲ ደጋፊዎች የኤፍኤ ካፕ ጨዋታ ማንቸስተር ሲቲ ከሳልፎርድ ሲቲ እያደረጉ የነበረው ጨዋታ እንደነበረ ይታወቃል። በጣም ያስገረመኝን ነገር ልንገራችሁ። ሲቲ የመጀመሪያውን ግብ ሲያስቆጥር አንድ ኢላማውንም የጠበቀ እንዳጠቃላይ ጨዋታው ሌላው ሙከራ አልተደረገም። የሳልፎርድ ሲቲ ተጫዋች አልፊ ዶራንግተን ነበረ በራሱ መረብ ላይ ያስቆጠረውና ሲቲ ሳይጫወት ሲቲ ሳይሞክር ሲቲ ምንም ኢላማውንም የጠበቀ ከኢላማም ውጭ ሙከራ ሳይሞክር ግብ ያስቆጠረበት ጨዋታ ነበረ። ትንሽ ፈገግ የሚያደርገው ከኤፍኤ ካፑ መርሃ ግብር አንደኛው ነበር።